Welcome ሰላም back, ሰላም እንዴት John ናችሁ? Daniel. የጂሚ ቲቪ ሾው ፕሮግራም ጀምሯል። ታዲያ ዛሬ እንግዲህ ወዳጃችን ጆን ዳንኤል በትናንትናው ዕለት በሰይፉ ሾው ላይ ቀርቦ እንግዲህ እንግዳ ነበረ። እንግዲህ የዛሬ እንግዲህ ከአንድ ዓመት ከአራት ወር ቆይታ በኋላ ምን ነገሮች እንዳጋጠሙትና የነበረውን የማረሚያ ቤት ላይፍ እንዲሁም ደግሞ አሁን ላይ ያለበትን ሁኔታ አሰምቶናል። ስለዚህ ዋና ዋና ፖይንቶችን እነግራችኋለሁ። አብራችሁን ቆዩ። ጂሚ ነኝ። መልካም ቆይታ። ጆን ዳንኤል እንግዲህ ከሰይፉ ሾው ጋር ባደረገው ጨዋታ እንግዲህ ከአንድ ዓመት ከአራት ወር በላይ ታስሬያለሁ ሲልም ተደምጧል። በማረሚያ ቤት ብዙ ነገሮችን አይቼበታለሁ። ከአጎቴ ዳዊት ድሪባ ጋር ስለገባሁ አልከበደኝም ሲል ተሰምቷል። አለማምዶኛለን ብሏል። ከባድ ጊዜ ነበር፣ አሁን ያለሁበት ጆን ዳንኤል አድርጎኛል ብሏል። በጣም ሰከን ብሎ እንደመጣም ተሰምቷል ማለት ነው። ማረሚያ ቤት መንፈሳዊና ዓላማዊ መጽሐፍ አምነብ ነበር ብሏል። መጀመሪያ ላይ በሆይታ እንግዲህ ብዙ ሰው ጠይቆኛል፣ መጨረሻ ላይ ደግሞ ቤተሰቦች ብቻ ቀርተዋል ብሏል። ይሄ በማንኛውም ሰው ላይፍ ላይ የሚያጋጥም ነገር ስለሆነ ልትረዱ ይገባል ማለት ነው። ከማረሚያ ቤት በኋላ በጣም ተረጋግቻለሁ፣ ሰክኛለሁም ብለዋል። በመቀሌ እንግዲህ ያኔ በወቅቱ እንግዲህ መቀሌ ላይ ኮንሰርት ነበረኝ። እናትና አባቴ ውጭ ሀገር ሲሄዱ ከፍቶኝ በነበረበት ሰዓት ላይ ነበር ያ ነገር የተፈጠረውም ሲል ተናግሯል። የኢትዮጵያ አየር መንገድን ሰራተኞቹና የጸጥታ ሰራተኞቹን እንዲሁም ደግሞ የኢትዮጵያ ሕዝብን ይቅርታ ጠይቃለሁ ብሏል። ጆን ዳንኤል በቅርቡ ወደ ሽሬ ሲሄድ ይመልሱልኛል ብዬ ፈርቼ ነበር አለ። ነገር ግን ከዚህ በፊት ሀገር ውስጥም ሆነ ከሀገር ውጭ በፕሌን የምንቀሳቀሰው ስለነበር ብለዋል። ጆን ዳንኤል ወጣቶቹ ስሜታችሁን ብቻ አታዳምጡም ሲልም ምክሩን ለግሶናል። ማረሚያ ቤት ሁኜ የናፈቀኝ ላይቭ መግባት ነበር። ከማረሚያ ቤት ከወጣ በኋላ እንግዲህ 130 ሺህ በቀጥታ ተካትሎኛል። ይህም በኢትዮጵያ እንግዲህ ሪከርድ ሆኖ ተመዝግቧል ብሏል። ስለታሰርኩ ተከታዮቼ ትንሽ ቀንሰው ነበር ብሏል። አሁን ግን እየጨመሩ ይገኛሉ ብሏል። ቲክቶክ ላይቭ የጀመርነው እንግዲህ በእኔ ነው ብሏል። እውነቱም ጆን ዳንኤል ንጉስ ነው፣ ኪንግ ነው፣ ፈጣሪ ነው። እናቴን በጣም ወዳታለሁም ሲል ተሰምተዋል። እንዲከፈትም አልፈልግም ሲል ተናግሯል። ላይቭ ላይ 12 ሰዓት ቁጭ ብዬ ያውቃለሁም ሲል ተደምጧል። ዱቄት መቀባት ያመጣሁት እኔ ነኝም ሲል ሰዎችን ለማዝናናት ታስቤ ነው ሲልም ተናግሯል። ቲክቶከር ጳውሎስን አበረታታዋለሁ ነበር ብሏል። በፊትም እውነት ነው ሜላት ጋር ማለት ነው። አሁን ስወጣ ግን በጣም ፌመስ ሆኖ ጠብቆኛልም ሲል ተናግሯል። ማስታወቂያ ድሮ አልሰራም ነበር፣ አሁን ግን ጀምራለሁም ብሏል። እናቴ ክብደት ቀንሳ ነው ያገኘኋትም ብሏል። እርዳታ አሰባስቤ በኢትዮጵያ አይነ ስውራን ትምህርት ቤት ሰርቻለሁ ብሏል። ይህም መልካም ዜና ነው። እና ሄራን እና ሶሊያና 6 ሚሊዮን ኮይን በእርዳታ አሰባስቤላቸዋለሁም ሲል ተደምጠዋል። ለቦረና ህዝብ ምግብና ውሃ ይዘን ሄደናል። በጣም ደስ የሚል ህዝብ ነውም ብለዋል። በየክልሉ እንግዲህ ሁለት ጉድጓድ ለማስቆፈር አስቤያለሁ ብለዋል። እንግዲህ ቦረና ውስጥ በተለይ ንጹህ ውሃ አያገኙም ብለዋል። ይህን ፕሮጀክት ያሰብኩት ሳልታሰር በፊትም እንደነበረ ብለዋል ተናግሯል። በጎ ስራን እንግዲህ ያስተማረችኝ እናቴ ናት። ለእናቴ የተለየ ፍቅር አለኝ። ልጅ እያለሁ በጣም በጥባጭም ነበርኩም ሲል ዲሆን ዳንኤል ተናግሯል። ለእናቴ ከአሜሪካ ዳይመንድ አስመጥቼም ሰጥቻታለሁም ሲል ተናግሯል። ስለ ላይቭ ለመጀመሪያ ጊዜ ቀርቤ ቃለ ምልልስ የሰጠሁት አርቲስት ቲቪ ላይ ነው። ከላጲስ ጋር ነው የተናገረው ስለ ጊፍት ምናምን። በቲክቶክ ጊፍተርነት ሌቭል 44 ላይ ደርሻለሁ። እስካሁን እንግዲህ 23 ሚሊዮን 500 ሺህ ኮይን ሰጥቻለሁም ብለዋል። ባለፈው ላይቭ ላይ 50 አንበሳ ወርዶልኛል፣ 6000 ሰው ጊፍትም ሰጥቶኛል ብለዋል። ያ ሲሰላ እንግዲህ አስቡት ማለት ነው። ጃፋይ ለሚባለው ጊፍተር የተለየ ቦታ ሰጣለሁም ብሏል። ቲክቶከር እንግዲህ ባይኖር ጆን ዳንኤል አይኖርም ነበርም፣ ድሮ ሞባይል ጠጋኝ ነበርኩም ብሏል። ከማረሚያ ቤት እንደወጣው ሆይ የከተማው ተቀይሯል፣ ዱባይ መስሏልም ብሏል። ለዚህ ነው የጽዳት ስራን አብሬ የሰራሁትም ሲል ተናግሯል። ከዚህ በኋላ እንግዲህ ብዙ ያደረገልኝን ህዝብ ማመስገን እፈልጋለሁ። ማዝናናቱ እንዳለ ሆኖ ቁም ነገርም አብሬ እሰራለሁም ብሏል። ተወዳጁ ያደረጉት እንግዲህ አዲሱ ገበያ ነው። ተወልጄ ያደግኩት አዲሱ ገበያ ነው ብሏል። አባቴን በጣም ነው የምወደው፣ ጠንካራ ሰራተኛ ነው ሲል ተናግሯል። አባትና እናቴ በትዳር 30 ዓመት ቆይተዋል። በአሁኑ ሰዓት የሚኖሩት አሜሪካ ሀገር ነው ብሏል። አሜሪካ ብዙ ፕሮፌሰር ቢያልቅልኝም እንግዲህ ፕሮሰስ ቢያልቅልኝም ለኑሮ ግን ኢትዮጵያ መርጫለሁም ብሏል። ምክንያቱም አሜሪካ ብዙ ፕሮሰስ ቢያልቅልኝም ለኑሮ ግን ኢትዮጵያ መርጫለሁ ብሏል። ኢትዮጵያን ስለሚወድ ቤተሰቦቼን አያት አድርጊያቸዋለሁ። ያ ማለት ልጅ ወልዷል ማለት ነው። በፍቅር ህይወቴ ውስጥ እኔን የመሰለ ቆንጆ ልጅ አግኝቻለሁም ሲል ተደምጧል። የናዮሚ ባል ማለት ነው። የልጄ ስም ሊዮ ተብሏል። ትርጉሙ የይሁዳ አንበሳ ነው። ከማረሚያ ቤት ስወጣ የኑሮ ውድነት ጨምሮ ጠበቀኝ። እንደ ድሮ መስሎኝ አዝዤ በልቼ ጉድ ሆኛለሁ አለ። ቲክቶክ ያስጀመረችኝ እህቴ ናት ብሏል። እህቴ በጣም እወድሻለሁ፣ በጣም አመሰግንሻለሁ። እህቴ መስከረም 10 እኔ መስከረም 15 ነው የተወለድነው። ልደታችን አንድ ላይ ነው የምናከብረው። እህቴ እንደ ሁለተኛ እናቴ ነች። ሁሉም ነገር ለበጎ ነው የሚሆነው ብዬ ነበር የማስበውም ሲል ተደምጧል። ኳስ ማየትም መሳተፍም
እወዳለሁ፣ የቼልሲም ደጋፊ ነኝ ሲል ተናግሯል። ማረሚያ ቤት ውስጥ እንግዲህ አብዛኛዎቹ የአርሰናል ደጋፊዎች ናቸው ብሏል። ያዘንኩበት ቀን እናትና አባቴ ውጭ ሀገር ሲሄዱ ነበር። የተደሰትኩበት ደግሞ ልጄ የተወለደበትን ቀን ነው ብሏል። ማረሚያ ቤት ውስጥ እንደ አባት የምናከብራቸው እንደ ወንድም የምንመክራቸው ወዳጆችም ነበሩኝ። ማረሚያ ቤት ስኳሬ ዝቅ ብሎ ታምሜ ነበርም ሲል ተደምጧል። ኮሌጅ ስገባ ከቤት በ18 ዓመት የነበር የወጣሁት። ላይቭ ላይ ስጮህ አባቴ ኧረ እባክህ ልተኛበት ይለኝም ነበር። እንግዲህ በቅርቡ ወደ ሽሬ እጸጽ ሄጄ ያየሁት ያሳዝናል። ሰዎች በጣም ያሳዝናሉ። አሁን ደግሞ ወደ ደብረ ብርሃን እሄዳለሁ። ከክፍለ ሀገር እየመጡ የሚጠይቁኝ ሰዎችም ነበሩ። በተራይም እክሳቸዋለሁም ብሏል። ለእርዳታ የተከፈተ አካውንት ካለ አሰባስቤ አስገባለሁ እንጂ እኔ እቃ ይዤ ነው የምሄደውም ሲል ተደምጧል። በሙዚቃው እቀጥላለሁ። 3 ነጠላ ዜማ አለኝ። ከልጅነቴ ሙዚቃ ወዳለሁ። አጋጣሚውን ሳገኝ ገባሁበት። በቅርቡ በቆንጆ ስራ እመለሳለሁም ብሏል። በፊልም ስራ አልመጣም። መክሊቴ አይደለም። ከጎኔ የነበራችሁ በሙሉ አመሰግናለሁ። ያስከፋችሁን ሰዎች ከልብ ይቅርታ ጠይቃለሁ። ጆን ዳንኤል እንግዲህ ከማረሚያ ቤት በደንብ ታርመህ እንደ ወጣህ እንግዲህ ሰሞኑን በምታሳየው ትህትና በምታደርጋቸው በጎ ስራዎች እንዲሁም ደግሞ ይቅርታ መጠየቅህ ትልቅነትን ያሳያልና ድምፃዊነቱን ግን እንደ ፊልም ስራው መክሊት ስላልሆነ ይቅርብህ ብያለሁ። በተረፈ በበጎ ስራህ በርታ፣ ግፋበት የሚል እንግዲህ መልእክት ለማስተላለፍ እወዳለሁ ማለት ነው። ለማንኛውም ጆን ዳንኤል ተመልሷል። የቲክታኩ ንጉስ ኮንግራጁሌሽን። ከሰይፉ ጋር እንግዲህ የነበረው ቆይታ ጠቅላላ አድርገን እንግዲህ ይህን ተመልክተናል። ይህንን ይመስላል ማለት ነው። አብራችሁ የነበርኩት ጂሚ ነኝ። እንግዲህ ጂሚ በጂሚ ቲቪ ሾው በዩቲዩብ ቻናል እንዲሁም ደግሞ በቲክቶክ መተናል። ታዲያ ሰብስክራይብ እያደረጋችሁ ዩቲዩባችንን እንዲሁም ደግሞ ቲክቶኩን ፎሎ እያደረጋችሁ አብራችሁን እናመሰግናለን። ወዳችኋለሁ። ባባይ ቻው።